የኢትዮጵያ ችግር በጦርነት አሸናፊነት ሊፈታ አይችልም። ታሪክ በበቂ ሁኔታ ይሄን ነግሮናል፣ አሳይቶናል። መከራ በበቂ ሁኔታ አሳይቶናል። ከታሪክም ከመከራም ከምክርም መማር አቅቶን ነው አሁን እየተገዳደልን እየቀጠልን ያለነው። በኢትዮጵያ ተጨባጭ ሁኔታ ጠበንጃ አንስቶ አንድ ኃይል ሌላውን ኃይል አሸንፎ የበላይ ሆኖ የሚኖርበት ታሪክ የለም ከዚህ በኋላ። መንግስት ይሄን ጠንቅቆ ማወቅ አለበት፣ መረዳት አለበት። በኃይል ስልጣኔን አስጠብቄ እኖራለሁ የሚለውን አስተሳሰብ ተስፋ ሊቆርጥበት ይገባል። ታጣቂ ኃይሎችም ተገደው ትጥቅ ትግል ውስጥ መግባታቸው ጠበንጃ ማንሳታቸው ሪኮግናይዝ ማድረጋችን እንደተጠበቀ ሆኖ ለዚህ ጉዳይ ዋናው ተጠያቂ መንግስት መሆኑ እንደተጠበቀ ሆኖ በትጥቅ ትግል ለውጥ እናመጣለን፣ ዘላቂ መፍትሄ እናመጣለን ብለው ማመን አለባቸው ብያለሁ። ስህተት ነው በፍጹም። በምንም ተአምር በትጥቅ ትግል ታግሎ አገርና ህዝብን ነፃ ሊያወጣ የሚችል አካል የለም። ራሱን ከጥቃት መከላከል ይችላል። አዎ ይችላል። በዚህ አምናለሁ። አንድ ህዝብ በብሔር ማንነቱ ተለይቶ ሲገደል ጠበንጃ አንስቶ ራስን መከላከል ተፈጥሯዊ ነው። ማንም ሊያደርገው የሚችለው ነው። ይሄ መታወቅ አለበት። አንድ ህዝብ በብሔር ራሱ ተደራጅቶ መታገል ተፈጥሯዊ ነው። መንግስትም ይሁን ተቃዋሚም ኃይል ይሁን በትጥቅ ትግል በጉልበት ሄዶ የሚያመጣው ውጤት አንድን አምባገነን በሌላ አምባገነን ከመተካት የተለየ ሊሆን አይችልም።